ባለፈው ክፍላችን አንድ ቃል ገብተንላችሁ ነበር። ወደ ቢግ ባንግ ልብ የምናደርገው ጉዞ እና ከታላቅ የፊዚክስ ሊቅ ስቲቨን ሆኪንግ የምናነሳው ጥያቄ። የዘመናት ሳይንስ ቀላል ታሪክ ይነግረን ነበር። ዩኒቨርሱ ዘላለማዊ ነው፣ ጅምር የለው። ነገር ግን ያቺ አንዲት ሐሳብ ወደ አንድ አስገራሚ የአእምሮ ወጥመድ ውስጥ ከከተታቸው በኋላ ሁለት ታዋቂ እንቆቅልሾች የማይቻል ምርጫ ፊት ለፊት አቆማቸው። ዩኒቨርሱ በአንድ ጊዜ ዓይንን በሚያሳውር ሁኔታ ብሩህ እና ሙሉ በሙሉ የሞተና ጨለማ ሊሆን የሚችለው እንዴት ነው? በዚህ ሁለተኛው ክፍል ይህንን እንቆቅልሽ የሰባበሩትንና አንድ ሙሉ የሳይንቲስቶች ትውልድ ለረጅም ጊዜ ሲሸሸው የነበረውን ብቸኛ እውነት እንዲጋፈጥ ያስገደዱትን ሁለት ግዙፍ ግኝቶች ታሪክ እንመረምራለን። እውነታው ዩኒቨርሳችን ጅምር እንደነበረው ነው። እናም ያ ጅምር ስለ አስጀማሪው ምንነት በእርግጥ ምን ይነግረናል? ሳይንስ ራሱ ለፈጣሪ መኖር የመጨረሻው ማስረጃ እንዴት እንደሆነ ለመረዳት ቪዲዮውን እስከ ፍጻሜው በትኩረት ተከታተሉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ዕውቀት ለሌሎችም እንዲዳረስ ላይክ እና ሼር ማድረግዎን አይርሱ። ወደ የአላህ ኮስሞስ ክፍል 2 እንኳን በደህና መጣችሁ። መልካም ጉዞ።